ጋይሶች ዛሬ ደግሞ የመጣው በሲኤስ ጌም ፕሌይ ነው ማለት ነው። ያው ቪዲዮ ደግሞ ከተመቻችሁ ላይክ ማድረግ እንዳትረሱ ማለት ነው። እና ደግሞ ቻናሌ አዲስ ሰብስክራይብ አድርጉ። የደወል ምልክቱን ንኩ። ቪዲዮ በለቀቁ ቁጥር እንዲደርሳችሁ ያደርጋል ማለት ነው። ስለዚህ ቀጥታ ወደ ሲኤስ ጌም ፕሌይ እንሄዳለን እና ደግሞ አንዳንድ ጌም ፕሌይ ካለ እና የምትፈልጉት የሆነ የምትናገሩት ነገር ካለ ኮሜንት ላይ ጻፉልኝ ማለት ነው። እና ደግሞ ቲክቶክ አካውንትም አለ። ቲክቶክ አካውንቴንም ገብታችሁ ፎሎና የተለያዩ ነገሮችን ማድረግ እንዳይረሳ። የተለያዩ ነገሮችን እያስተካከልኩ ነው። አሁን ለምሳሌ የድሮ ጌም ፕሌይ ላይ ጥራት አይኖረውም። ሁለተኛ ደግሞ ትንሽ ሳውንድ ወደኋላ ስታክ ያደርጋል። እነሱ ነገሮች አሻሽያለሁ። በተለያዩ ነገሮች አሻሽያለሁ። ሌላ ኤዲቲንግ እያሻሻልኩ ነው። ትንሽ ሆነ አሁን ይሄ አካውንት ምንም ቶፕ የለውም። ሶሪ ቶፕ የለውም እና ያን ያክል እንትን እንዳይፈልጉ ቶፕ አለው። አንድ ቶፕ አለው 450 ገዝቼበታለሁ። ያን ያክል በጣም የተጋነነ አካውንት አለ። ደግሞ አስቡት እንትን ዊክሊ ምናምን ከገዛ የተጠራቀመ ጨራርሰዋለሁ። እንደዛ ሆኖ ግን የሚያስቆጭ ነገር አልደረሰም። ደስ የሚያምች እንትና የሚስቀኙት ላይ እያለ የሆነ መኪና አለ እና እሱ ደርሶኛል። በጣም ደስ ከእነሱ ይልቅ መኪናውን ነበር እንትሱ ላይ ነበር የሞቱ ደርሰኝ በጣም ደስ ይላል። ግን መኪናው ነበር በጣም ቴሌፎች እንዴት ነው ግን የተመተኛ ነበር ሰው ለራሱ ነው። እናም ገዞ ደረሰኝ ማለት ነው። ለመስራት ነበረ አትሳካ ቪዲዮን ላይክ ማድረግ እንዳትረሱ። ያው ለእናንተ የሚቀነስባችሁ ነገር የለም፣ ለእኔ ግን በደንብ ያስፈልገኛል። ቪዲዮን እስከ መጨረሻ እንዳትረሱ። ቪዲዮ ደግሞ ስለሚመቻችሁ እርግጠኛ ሰራላት የሚፈልጉ ማንኛውም ቪዲዮ ካለ ችግር የለም። ነገሩ እስከምችለው ድረስ አሻሽላለሁ ብዬ አስባለሁ። ቪዲዮ ደግሞ ከቀን ወደ ቀን የማለቅበት ምክንያቶች አሉ። አንደኛ ብቻዬን እንትን ማድረግ፣ ሶስተኛ ትምህርት ማለት ነው። እነዚህ ነገሮች ስላሉ ቪዲዮ ለመልቀቅ በጣም እንትን ይላሉ። እንኳን በትንሹ እንኳን በጣም ጽድት ብሎ እንዲወጣላችሁ ከፈለጋችሁ 2 ሰዓት ይፈልግ። ለዛ ነው
የእናንተ ቪውም ስለቀነሰ ደበረኝና ቪውም ቀንሶ ግን አሁን የሚወጣ አይነት ነገር ነው። እስኪ እንደዛ ከሆነ እስኪ በደስታ እሰራላችኋለሁ። ያው አካውንቴ ዩቲዩብ አካውንቴ ባደገ ቁጥር ላይቭ እገባለሁ። የተለያዩ ነገሮች ቶርናመንት ሊዘጋጅ ይችላል። የተለያዩ ነገሮችን እናዘጋጃለን። ያው የኛ ዋና ዓላማ ምንድነው? ዩቲዩብ ላይ ታዋቂ ምናምን ሳይሆን የፍሪ ፋየር ኮሚኒቲ ማሳደግ ነው። እንዴት አሁን ፐብጂ አብዛኛው ኮሚኒቲው በጣም ያደገ ነው። ማነው ኢትዮጵያ ላይ ደስ የሚል ኮሚኒቲ ያለው ምንድነው አንቀናበትም፣ ደስ ይለኛል። ሁለቱም ጌም ስለሆኑ በኢትዮጵያ ጌም እንደዚህ ቢሆን በጣም ደስ ይላል። እኛም ግን እናሳደጋለን። የተለያዩ ነገሮችን አግዙን። እናንተ ፌር ፕሌየር ከሆናችሁ እኛንም ብታግዙ በጣም ደስ ይለናል። እዚህ ጋር የምገለው አገዳደል ታዩታላችሁ እና ደግሞ የምታቀርቡት ቅሬታ ካለ ችግር የለም። እኔ አዳመጭ መፍትሄ የሚሆን ነገር ከሆነ እና እስከምችለው አቅም ድረስ ቻት አርጉ፣ እንትን አረጋለሁ፣ እሞክራለሁ እስከምችለው። ትንሽ ቆይቼ ደግሞ አንድ ካም ምናምን ወይ ደግሞ በቃ በካሜራ ምናምን እንጀማምራለሁ። እዚህ ጋር ኤም አድርጌ ዞር ብሎ አየ የኬስ ሆነ እንደምትድኛል ነበር ያሰው። እዚህ ጋር በቃ ኢንፋይፍ ምንም እንደምትድኛል ቪዲዮ መለቃለሁ። የሆነ ኢረር ምናምን እያበዛብኝ ስለሆነ ኮመንቱ ምናምን አባላሆነ ኤቭሪዋን ወይም ፍሬንዶች ብቻ እንዲጽፉ የሆነ ነው። የዛሬ ጌም ፕሌያችን ይሄ ይመስላል ማለት ነው።